ዕውቀት የምንለው በሁለት መልኩ ነው የምናየው። የመጀመሪያው ዕውቀት የምንለው በተፈጥሮ ያለን ልዕለ አእምሮ ወይም የማሰብ የማገናዘብ ነገሮችን የመገንዘብ ብልሃትና ብቃት ነው። ሁለተኛው በብሩህ አእምሯችን ሰምተን አንብበን ተምረን የምናገኘው ዕውቀት ነው። የዕውቀት መተት ማለት ዕውቀታችንን ገና ከጅምሩ እኛ እንዳንጠቀምበት ሌላ ሰው እንዲጠቀምበት የሚደረግ ነው። ስለዚህ ጠቅለል አድርገን የምናየው አንድ ሰው በተፈጥሮና አንብቦ ተምሮ የሚያገኘውን ዕውቀት እንዴት በመተት አጋንንት እንደሚሰለብና ለሌላ ሰው እንደራሱ ገንዘብ እንደሚጠቀምበት ነው። አንዳንዶች ዕውቀት በመተት አይወሰድም ብለው ይከራከራሉ። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 13 ቁጥር 8 ላይ ዕውቀትም ቢሆን ይሻራል ብሏል። ስለዚህ ዕውቀታችን በመተት ይሻራል፣ ዕውቀታችን በመተት ይጠፋል። መተተኞች የእኛን ዕውቀት በመተት ሽረው የራሳቸው ሊያደርጉት ይችላሉ። የሰው ልጅ ዕውቀት በመተት በብዙ መልኩ ሊወሰድ ይችላል። ገና በማለዳ ለትምህርት ገበታ ሳይደርስ እድሉ ታይቶ ተነቦ ነገን ታሳቢ በማድረግ በሕፃንነት ጊዜው የሚወሰድበት አለ። በነገራችን ላይ ገና በደምነታቸው ጊዜ በማህፀን ሳሉ ሳይወለዱና ተወልደው ገና በጨቅላ ራስ እያሉ እድላቸው በአውደ ነገሥት ገላጮች፣ በጠንቋዮች፣ በእድል አንባቢዎች፣ በሲኒ ገልባጮች፣ በመዳፍ ተመልካቾች እድላቸው ተነቦ እድላቸው የሚወሰዳሉ። ይሄ ዘግናኝና ከሰይጣን በባሰ ጭካኔን በመላበስ የሚደረግ ድርጊት ነው። ምክንያቱም ባልተወለደና አራስ በሆነ ሕፃን ልጅ ላይ እድሉን አስነብቦ እድሉን ለመውሰድ በእውነት ከሰይጣን ያነሰ ሳይሆን የባሰ ሰው መሆንን ይጠይቃል። ትምህርት እንደጀመሩ በእውቀታቸው በመቅናት ዕውቀታቸው በመተት የሚወሰድባቸው አሉ። ኤሌመንተሪና ሃይ ስኩል ገብተው በትምህርታቸው የት ይደርሳሉ፣ የቤተሰብና የሀገር ኩራት ይሆናሉ ተብለው ሲጠበቁ ዕውቀታቸው በመተት የሚነጠቁ አሉ። ከፍተኛ የትምህርት ተቋም ገብተው ብሩህ አእምሯቸው ታይተው ዕውቀታቸው በመተት የሚወሰድባቸው አሉ። ተምሮ በስራ ዓለም እያለ ዕውቀቱ በመተት የሚወሰድበትም አለ። በጣም የሚገርመውና ልብ የማንለው ዕውቀታችን አእምሯችን በመተት የሚወሰደው በቤተሰብ በሆነ ሰው፣ በጓደኛ፣ በቀናተኛ፣ በጎረቤት ሰዎች፣ በጓደኞቻችን እናትና አባት ማለትም የእኛን አእምሮና ዕውቀት በመተት ለራሳቸው ልጅ እንዲጠቀምበት በማድረግ ወዘተ ነው። የሚያሳዝነው ደግሞ በመተት አእምሯችንና ዕውቀታችን ተወስዶ ደነዝ፣ የማትረባ ደደብ፣ ሰነፍ፣ ድንጋይ እየተባል የምንሰደበው ችግራችንን በማያውቁልን ቤተሰብና የቅርብ ሰው መሆኑ ነው። በፊት ጂኔስ እንደነበር ያውቃሉ፣ ግን የመተት አጋንንት የበለጠ ተስፋ እንድንቆርጥ በእኛው ቤተሰብ በስድብ ፍልጥ ያስደበድበናል፣ መዘባበቻና መዛለፊያ ያደርገናል። ሰዎች ዕውቀታችንን በመተት እንዴት ይወስዱታል የሚለውን እንመልከት። እግዚአብሔር ለሰው ልጆች ከለገሳቸው ጸጋዎች ውስጥ አንዱ ዕውቀት ነው። ዕውቀት ደግሞ የእግዚአብሔርና የሰው ልጅ መገለጫ ነው። አጋንንት በሰው ልጆች መልካም ስጦታዎች ከሚቀናባቸው አንዱ ዕውቀት ነው። ሰውም በሰው ከሚቀናበትና ከሚንገበገብበት አንዱ ዕውቀት ነው። ሰው በሰው ዕውቀት እንደሚቀና ያወቀው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 10 ቁጥር 2 ላይ በዕውቀት አይቅኑ እንጂ በማለት ተናግሯል። ዕውቀት ራስን፣ ሀገርን፣ ዓለምን ከሚቀይር አንዱና ዋነኛ መሳሪያ ነው። የሰው ልጅም ትልቁ መሳሪያ ዕውቀቱ ነው። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 16 ቁጥር 22 ላይ ዕውቀት የሕይወት ምንጭ ነው በማለት ተናግሯል። የሰው ልጅም የሚለማውም የሚጠፋውም በዕውቀቱ ነው። በመተት አጋንንት የአንድን ሰው ዕውቀት ወስዶ መጠቀም ጥንታዊ አጋንንታዊ ጥበብ ነው። በተለይ በመንፈሳዊ የትምህርት ዓለም እጅጉን የተለመደና አንዳንዶች የሚቸገሩበት ጉዳይ ነው። አንዱ የአንዱን ዕውቀት በአጋንንታዊ ብልሃት መውሰድና መስለብ የተለመደ ነው። በመተት የሰውን ዕውቀት መውሰድ ማለት ዕውቀትን ከአጋንንት መግዛት ማለት ነው። አስጠንቁሎ ገንዘብ ከፍሎ ወይም አንድ ነገር ሰውቶ የሚገኝ ስለሆነ አጋንንታዊ ግዢ ነው። ለዚህም ነው ነቢዩ ናሆም በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ ወገኖቿንም በመተቷ ሸጠች ያለው። ዛሬ ስንቱ በጓደኛው፣ በወዳጁ፣ በስራ ባልደረባው፣ በዘመዱ፣ በቤተሰቡ እድሉ ዕውቀቱ ለሌላ ሰው ተሽጧል። እኛ በማናውቀው ስውር አጋንንታዊ ደባ የኛ የሆነው ለሌላ ሰው ጀባ ተብሏል። በነገራችን ላይ ሰው ይህንን ክፉ ተግባር የሚሰራው በሰይጣን ነው። እኛ ያለ ንስሐና ያለ ቅዱስ ቁርባን እየኖርን ይልቁንም በኃጢአትና በበደል ቀለን እየኖርን በባዶ ጥንተ ጠላታችንን ሰይጣንን እናቀለዋለን።
ሰይጣን የዛሬውን ያደርገውና መልአክ ነበረ። ጸጋው ሲገፈፍ ነው ሰይጣን የተባለው። ሰይጣን ቢወድቅም ጸጋው ቢገፈፍም መልአካዊ ባህሪው አብሮት ነው ያለው። ሰይጣን እንደ ቅዱሳን መላእክት አይታይም፣ ይገዝፋል፣ ይረቃል፣ አይበላም፣ አይጠጣም፣ አይደክምም፣ አይተኛም ወዘተ። ለምሳሌ አንድ የጦር ጄኔራል አለን በል። ይህ የጦር ጄኔራል ከወታደራዊ ስልጠናና እውቀት እስከ ውጊያ ስልት ተምሮ ጄኔራል ይሆናል። ይህ በብዙ እውቀትና በውጊያ ስልት የተመላ ጄኔራል አንድ ቀን ሀገሩን የሚጎዳ የሚያስከዳና የመንግስትን ህልውና የሚገዳደር ነገር ቢፈጽም ወይም መፈንቅለ መንግስት ቢያደርግ መንግስት ከስልጣኑ ያነሳዋል። በተለይም መንግስት የጄኔራል ማዕረግነቱን በማንሳት ወይም በመቀማት ተራሱ ያደርገዋል፣ ከስራ ገበታውም ያባርረዋል። ግን መንግስት ከስራ አባሮት የጄኔራልነቱን ማዕረግ ነው የሚነሳው ወይም የሚያነሳው እንጂ የጄኔራልነቱን እውቀትና ብቃት አያነሳም። ሰይጣንም እግዚአብሔርን ሲክድ እግዚአብሔር የሰይጣንን ጸጋ ማዕረግና ክብር ነው ያነሳው እንጂ መላካዊ ጠባዩን አልነሳውም። ሰይጣን ከእግዚአብሔር መንግስት የተባረረ መፈንቅለ እግዚአብሔር ለማድረግ የጣረ አመፀኛ፣ ተንኮለኛ፣ ሸረኛና የሰው ልጅ ዘላለማዊ ጠላት ነው። እግዚአብሔር የሰይጣንን መላካዊ ተፈጥሮን ቢነሳውማ ከሰው እይታ በሰወር መርቀቅ አይችልም ነበር። እንደ ሰውም ይደክም፣ ይራብ፣ ይጠማ ነበር። ስለዚህ አሁን እኛን ሰይጣን የሚዋጋን በሰይጣንኛ ቢሆንም መላካዊ ጠባዩን ተጠቅሞ ነው። ይህንን ተፈጥሯዊ ጠባዩን ቅዱስ ዮሐንስ በራእይ 12 ምዕራፍ 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ በማለት ገልጾልናል። እዚህ ላይ ሁለት ነገር ልብ ልንል ይገባል። አንደኛ ከሰይጣን ጋር ወደ ምድር የተጣሉት ሰይጣኖች ናቸው። ግን መላእክቱም የተባሉት ሰይጣናት ቢሆኑም ጸጋና የእግዚአብሔር ሞገስ የተገፈፋቸው መላእክት ስለሆኑ ነው መላእክቱም ተብሎ የተገለጡት። ሁለተኛው ዓለሙን ሁሉ የሚያስተው የተባለው በዓለም ውስጥ የሚኖሩትን የሰው ልጆችን የሚያስተው ለማለት ነው። ስለዚህ የሰው ልጅ ዕውቀት በጥንተ ጠላቱ በሰይጣን ክፋትና በክፉ ሰዎች ሊወሰድ ይችላል። በአጋንንት የሚወሰደው ዕውቀት አጋንንቱ ራሱን ሳይሆን ሌሎቹን ለመጥቀም አሊያም በምቀኝነትና ባዶ ለማድረግ ነው። ሌላው ሰዎች አጋንንትን ተገን አድርገው በቀጥታ እነሱ የሚወስዱብን ነው። ስለዚህ ሰዎች በዚህ በወደቀ መልአክ ሰይጣናዊ ጥበብ የአንድን ሰው ዕውቀት ወስደው ለራሳቸው ሊያደርጉት ይችላሉ። ሰዎች የአንድን ሰው መልካም የዕውቀት ጸጋ በሁለት መልኩ ሊያውቁት ይችላሉ። የመጀመሪያው የቤተ ክርስቲያናችን አገልጋይ ነን ባይ ጠንቋዮች፣ መተተኞች ለዘመናት የጥበብ መጽሐፍ ነው በማለት ስተው ሰዎችን ሲያስቱበት በከረሙት አውደ ነገሥት በተባለው የጥንቆላ መጽሐፍ ላይ ኮከብን ከዕድል ጋር በማጣመር በመጠንቆል ነው። ሁለተኛው የሰውን የእጅ መዳፍና ግንባር በማየት አጋንንትን በመጠየቅ ከኛ ይልቅ እከሌ የተሻለ ዕድል አለው ብለው በመጠንቆል ነው። በዚህ አጋንንታዊ ክፉ ተግባር የአንድ ሰው ዕድል ይታይና በመተት ወደ አንዱ ሰው እንዲተላለፍ ይደረጋል። አንዳንዶች እንዴት የኔ ዕውቀት ወደ ሌላ ሰው ሊዘዋወር ወይም ሊወሰድ ይችላሉ ይላሉ። ሰማያዊ አምልኮትና ጾም፣ ጸሎት፣ ስግደት የሌለው ሰው እንኳን ስጋዊ ዕውቀቱ ሕያዊት ነፍሱም በአጋንንት ትወሰዳለች፣ የአጋንንቱ የግል ንብረቱ ትሆናለች። የመተት ሥራ አንዱና ዋነኛው የሰውን ማንኛውም መልካም ነገሮች ነጥቆ ለሌላ ሰው አጣብቆ ማኖር ነው። መተት ሰዎችን የራሳቸው ባልሆነ ግን በሰዎች ዕድል የሚጠቀሙበት ክፉ ተግባር ነው። ስለዚህ የኛ የምንላቸው ነገሮች በቀላሉ በአጋንንት ጥበብ ለሌላ ሰው ሊተላለፉ ይችላሉ። ወዳጆቼ በአሁን ጊዜ የአንድን ሰው መልካም ዕድል በአጋንንት ጥበብ ለመውሰድ የዘመናችን መታቾች የስልክ ካርድን ለወዳጅ ትራንስፈር እንደማድረግ የሚቀላቸው ነገር ሆኗል። ስለዚህ በመተት አጋንንት ዕውቀታችን ተወስዶ ባዶ ለሆነ ሰው መጠቀሚያ ይሆናል። ዕውቀታችን መወሰዱን በምን እናውቃለን? ይሄ ትልቁ ጥያቄ ነው። የወለላይቱ እመቤት ልጆች በተለይ ዕውቀታችን በመተት ከኛ ሲወሰድ ማንም ሳይነግረን እኛው በእነዚህ ምልክቶች ማወቅ እንችላለን። እነሱም ጎበዝ ተማሪ ከሆንን በድንገት ሙልጭ ያልን ሰለፍ እንሆናለን። የምንወደው የምንተማመንበት ትምህርት ያስጠላናል። ባሲ ሲል እንኳን ትምህርት ደብተራችን ያስጠላናል። ክፍል ውስጥ እንቅልፍ ይለናል። ፍዝዝ እንላለን። አጥንተን እርግጠኛ ሆነን ፈተና ላይ ውጤት አልባ እንሆናለን። የምናውቀውን ጥያቄ ፈተና ላይ እንስታለን። ጥያቄውን ከሰዓትን በኋላ ነው መልሱ ትዝ የሚለን። በምናውቀው ነገር ከፍተኛ ፍርሃት ውስጥ እንገባለን።
የምናውቀውን ነገር በድፍረት ለመናገርና ለማስረዳት እንቸገራለን። በፊት አንድ ነገር ለማወቅ በጣም እንጓጓ ነበር። አሁን ግን እንኳን ለማወቅ ከእውቀት ጋር የተያዙትን ነገሮች በሙሉ ያስጠሉናል። ጥሩ ህይወታችንን የሚቀይሩ የትምህርት ዕድል እናገኛለን፣ አንማርም። እኛ አንማርም ባልነው ዕድል ሰው ተምሮ ትልቅ ደረጃ ላይ ይደርስበታል። በጣም የሚያሳዝነው እኛ አንማርም ብለን ያሳለፍነው የትምህርት ዕድል ሰው ተምሮ ትልቅ ደረጃ ደርሶ እያየን ምንም አይመስለንም። ልማር ብለን እናስባለን፣ አንማርም። እንደምንም ብለን ዩኒቨርሲቲና ኮሌጅ ትምህርት እንጀምራለን፣ በፍጹም ትምህርቱን አንጨርስም። ገና ትንሽ እንደተማርን ትምህርቱ ያስጠላናል። አሊያም ጥሩ አሳማኝ ምክንያት ለራሳችን ሰጥተን ራሳችንን አሳምነን ትምህርቱን እንተዋለን። ለምን? የሆነ ሰው በእኛ እውቀትና ዕድል ተምሯል ወይም እየተማረበት ነው። ትምህርት ጀምራችሁ የምማርበት ጊዜ የለኝም፣ ከስራዬ ጋራ ከትዳሬ ጋራ ከልጆቼ ጋራ አይሄድም፣ ጊዜ አሳጣኝ ብላችሁ አትማሩ። ነገር ግን መልሳችሁ የማታገኙትን ውድ ጊዜያችሁን በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በፊልም፣ በኳስ ወዘተ ታጠፋላችሁ። ለዛው ረጅም ሰዓቶቻችሁን። እውቀታችን የትምህርት ዕድላችን ተወስዶ እንጂ ተጋርዶብን እንጂ በየቀኑ በማህበራዊ ሚዲያ ለማይረባ ነገር የምናጠፋቸው ጊዜዎች ትምህርት ከምንማርባቸው ጊዜዎች በጣም የበለጡ ናቸው። ወዳጆቼ በቀን አሊያም በማታ ለረጅም ጊዜ በማህበራዊ ሚዲያ ለዛው መንፈሳዊ ነገር ሳይሆን ዓለማዊ፣ ፖለቲካዊ፣ ዘራዊ፣ ጎሳዊ ባልቱን እንቶፈንቶን ለማየትና ለመስማት የምናጠፋበት ጊዜ ቢጠራቀም 1 እና 2 ዲግሪ በደንብ እንማርበታለን። ግን እውቀታችን ስለተወሰደ ይህንን የምናስብበትና የምናስተውልበት አቅም አይኖረንም። እኛ በማህበራዊ ሚዲያ የምናጠፋቸው ሰዓታት መተት ያደረገብን ሰው የሚማርበት የኛ ጊዜ ነው። መተት ያደረገብን ሰው እውቀት ስለሌለው በእኛ ይማራል፣ የኛ ይዘጋል። አንዳንዱ ጨክኖ ታግሎ ይማራል፣ ግን ምንም ሳይሰራ ጊዜ አይበቃውም። ግራ ግብት ብሎት እየባከነ ይማራል። ይሄ ደግሞ ለመማር ጊዜ የሌለው ሰው የጊዜ በረከትን ይሰልብና አንተ ጊዜ እያለክ መማር አትችልም። መተት ያደረገብህ ሰው ጊዜ የለውም፣ ግን ይማራል፣ ዲግሪውን ይደራርባል። በጣም የሚደንቀኝ 2-3 ዓመት ለመማር ጊዜ አጣው እያሉ ምክንያት እየደረደሩ 4-5 ዓመታትን በማህበራዊ ሚዲያ ላይ ጊዜያቸውን የሚያጠፉ አሉ። ሰይጣን ብልጥ አይደል? ጊዜያቸውን በማይረባ ነገር አጠፋው እንዳይሉ በሀገር ጉዳይ፣ በፖለቲካ፣ በብሔር፣ በዘር ሽፋን እንዲሸፈኑ አድርጓቸው ጊዜያቸውን ይበላባቸዋል። አንተ ማህበራዊ ሚዲያ ላይ ቁጭ ብለህ ተጠምደህ ትውላለህ፣ ትማረራለህ። ይሄ ለምን ሆነ ብለህ ስትበሳይ ትውላለህ። ያስመተተብሰው ባንተ ይማራል። በጣም የሚያሳዝነው ደግሞ የመማር ፍላጎት እያላቸው የማይማሩ አሉ። ለመማር ፍላጎታቸው ሞራላቸው ከፍተኛ ነው። ዕውቀታቸውና ጊዜያቸው በመተት ስለተወሰደ ዘመናቸውን በመማር ፍላጎት ብቻ ይኖራሉ። እነዚህ ሰዎች ተማሩ ሲባሉ እምቢ አይሉም፣ እሺ ይላሉ። እንዲማሩ ነገሮች ቢመቻችላቸውም ቢስተካከልላቸውም የሚቀጥለው ዓመት እማራለሁ ወዘተ እያሉ ሳይማሩ ይኖራሉ። አንጀት የሚበሉት ደግሞ የሚሰሩበት መስሪያ ቤት ወይም ድርጅት ከፍተኛ እድገት እንዲያገኙ ዩኒቨርሲቲ ወይም የውጭ ሀገር የትምህርት ዕድል ይሰጣቸውና ተማሩ ሲላቸው ሞቼ ይገኛሉ፣ አልማርም ይላሉ። ሙያቸውን ዕውቀታቸውን የማሻሻያ ወይም የውጭ ሀገር ከፍተኛ የትምህርት ዕድል ተሰጥቷቸው ለዛውም ወጪው ተሸፍኖላቸው አሊያም ደሞዛቸው እየተከፈላቸው ተማሩ ሲባሉ ይሄንን የእነሱን ዕድል አንዱ የሥራ ባልደረባቸው ወስዶ ይማርበታል፣ ራሱን ይቀይርበታል። እነሱ ቁጭ ብለው በእነሱ ዕድል ተምረው አለቃቸው የሆኑ ስንት አሉ። አንዳንዶች ደግሞ ዕውቀታቸው ወይም የትምህርት ዕድላቸው እንደተወሰደባቸው ስለማያውቁ ተማሩ ሲባሉ ትምህርቱን ከዕድሜያቸው ጋር ያያይዛሉ። አሁን እኔ በዚህ ዕድሜ ከምማር አርፌ ብሰራስ፣ ከዚህ በኋላ ተምሬ ምን ልጨምር ነው እያሉ ሳይማሩ ይቀራሉ። ስንት ጎበዝ ተማሪዎች የት ይደርሳሉ፣ ስትሬት ያመጣሉ፣ ከዩኒቨርሲቲ በማዕረግ ይመረቃሉ ተብለው ተስፋ የተጣለባቸው በድንገት ትምህርታቸውን ትተው ውጤታቸው ተበላሽቶባቸው ተስፋ ቢስ ይሆናሉ። አንዳንዶቹ ደግሞ ጎበዝ ተማሪ ሆነው ትምህርት ትተው የአእምሮ በሽተኛ ሆነዋል። ሌሎቹ ደግሞ አብዶ በየመንገዱ ሲንከራተቱ ይውላሉ። ይሄ የሚሆነው ዕውቀታቸው የትምህርት ዕድላቸው በመተት ሲወሰድባቸው ነው። ዕውቀታቸው በመተት የተወሰደባቸው ሰዎች የዕውቀት መተቱ እንዳይጋለጥ ሚስጥር እንዲያወጣ ከሚስጥር መተት ጋር አብረው ያስገቡታል። ዕድሜ ዘመናቸውን ዝም ብሎ ይኖራል። የዕውቀት መተት ክፉ ነው። ዕውቀታቸው አእምሯቸው በመተት ተወሰደ እንዳይባል
የመተት አጋንንቱ በድንገት ጠጪ፣ ሰካራም፣ ሱሰኛ ያደርጋቸዋል። ቤተሰብም ልጃቸው በመተት እንዲህ መሆኑን ስለማያውቁ ልጃችን እንዲሆነው በመጠጥ ነው በሱስ ነው ይላሉ። በዚህም የልጃቸው ችግር ሳያውቁ ሳይረዱ ይኖራሉ። ሌላው ልብ ሰባሪው የሕክምና ተማሪ ኢንጂነሪንግና ትልቅ እውቀትና ማስተዋል የሚጠይቅ ትምህርት እየተማሩ ትምህርታቸውን ሳይጨርሱ አብደው ታመው ተጨናንቀው መማር አቅቷቸው ትምህርታቸውን ይተዋሉ። ድጋሚ መማር ያቅታቸዋል። ምክንያቱም እነዚህ ሰዎች የእውቀት ወይም የትምህርት መተት ሰለባ ስለሆኑ ነው። በሥራ ዓለም ካለን ደግሞ በያዝነው በተማርነው እውቀት መጠቀምና ሰውን መጥቀም አንችልም። የምናውቀውን ሥራ ለመስራት ግራ ይገባናል፣ ይጠፋናል። በሥራችን በእውቀታችን ደስታ እናጣለን፣ ያስጠላናል። ከፍተኛ የሆነ ነገሮችን የመርሳት ችግር ይታይብናል። ያስቀመጥነውን ነገር እንረሳለን። አስተውሎታችን ይቀንሳል። ያለ ምክንያት የመፍዘዝና የመደንዘዝ ጠባይ ይታይብናል። ነጭናጫ፣ ቁጡ፣ ብስጩ እንሆናለን። ስለምናውቀው ነገር ሲወራ መስማት ያስጠላናል። ሁል ጊዜ አእምሯችንን ከግራና ከቀኝ ውጥር ያደርገናል። ከፍተኛ የሆነ መድኃኒት የማያጠፋው የማያሽለው ራስ መታት ይታይብናል። በየጊዜው ይነስረናል። ከአፍንጫችንና ከአንጎላችን የማይቆም ፈሳሽ ይወጣል። ፈሳሹ የሚሸት ሊሆን ይችላል። አእምሯችን ውስጥ ከውስጥ ውጥር ያደርገናል። አንዳንዴም አእምሯችን ውስጥ የሚጮህ ሰው ድምፅ ይሰማናል። አእምሯችን ውስጥ የሆነ ነገር ያለ ይመስለናል። አእምሯችን ከውስጥ እንደ ዕቃ የሚንቃቃ ይመስለናል። ጭንቅላታችን እጅጉን ይከብደናል። አእምሯችን ውስጥ የሆነ የሚሄድ የሚርመሰመስና ከውስጥ የሚመታን የሚመስል ስሜት ይሰማናል። የጸሎት መጻሕፍትን መጽሐፍ ቅዱስንና ዓለማዊ መጽሐፍትንም ቢሆን ማንበብ አንችልም። ማንበብ በጣም ያስጠላናል። ማንበብ ሞት መስሎ ይታየናል። ምንም ነገር ብናነብ ምንም ነገር በአእምሯችን ለደቂቃ አንይዝም። ምን እንዳነበብን በፍጹም አናውቅም። አንብበን ወዲያው ይጠፋናል፣ ይረሳናል። በአጠቃላይ የእውቀት መተት ካለብን ምንም ነገር ማወቅ አንችልም። እንደውም ያወቅነው ይጠፋናል፣ አእምሯችን ባዶ ይሆናል። የወለላይቱ እመቤት ልጆች፣ እውቀት የሰው ልጅ ሕይወትና እንጀራ ስለሆነ ሰዎች እውቀታችንን በመተት ወሰዱት ማለት እንጀራችንንም የወደፊት ሕይወታችንንም ነጠቁን ማለት ነው። በመተት አጋንንት ሰዎች እውቀታችንን ወሰዱት ማለት ነጋችንን ነጠቁን፣ አበላሹብን ማለት ነው። ለምሳሌ በሰለጠነው ዓለም የጀርመንን አንድ መኪና የፈጠራ ባለቤትነትና ባለመብትነት ቻይና ወስዳ ትጠቀምበታለች። ይህ ደግሞ ጀርመንን በፈጠራ ባለቤትነቷ ማግኘት የሚገባትን ጥቅም ታጣለች። አንድ ሰውም የተፈጥሮ እውቀቱ በመተት ከተወሰደበት በእውቀቱ የሚያገኘውን ገጸ በረከቱን ያጣል፣ ሌላ ሰው ይጠቀምበታል ማለት ነው። ስለዚህ በመተት እውቀታችን ተወሰደ ማለት ሙሉኛነታችን፣ ማንነታችን፣ ሕይወታችን፣ ተስፋችን፣ ራያችን ተወሰደ ማለት ነው። የወለላይቱ እመቤት ልጆች፣ እንደዚህ አይነት ችግር በሕይወታችን ሲገጥመን ጊዜ ሳንሰጥ ሳንዘናጋ ፊታችንን ወደ እግዚአብሔር በመመለስ በጾም በጸሎት በስግደትና በጸበል ልንዋጋና አጋንንትና ሰዎች የነጠቁንን የእውቀት ጸጋችንን ልናስመልስ ይገባል። ይህ ካልሆነ ግን የኛ ሆነ ሁሉ በአጋንንትና በክፉ ሰዎች ሴራ የነሱ መጠቀሚያ ይሆናል። የሁሉንም መፍትሄዎች መጨረሻ ላይ ብነግራችሁም እውቀታችሁን የትምህርት ዕድላችሁን በመተት ላጣችሁ ሰዎች አንዱ መፍትሄ እውነተኛ ንስሐ ገብተን በአምልኮት ሕይወት በርትተን ከታገል ዕድላችን እውቀታችን ይመለሳል። የኛ ዕድል ሲፈታ የነሱ ይታሰራል። ያኔ እኛ እንማራለን፣ እነሱ ይማረራሉ። የኛ አእምሮ ሲከፈት የነሱ ይዘጋል። እዚህ ላይ ልብ ልንለው የሚገባው የኛ ሲከፈት የመተተኛው ሲዘጋ መተተኛው ያውቃል። ያኔ የእውቀት መተቱን ሊያድስብን ይችላል። ሲታደስብህ ደግሞ ትፈዛለህ፣ ንፍዝ ድንዝዝ ትላለህ። ቁጭ ብለህ እየሄድክም መኪና እያሽከረከርክም እየተማርክም እንቅልፍ ይልሃል፣ ያንገላጅጅሃል፣ ይደብትሃል። ያኔ እንደታደሰብህ ወቅ በስግደትና በመቁጠራ የእድሳት መተት እያልክ ቀጥቅጥ። እዚህ ላይ መጠንቀቅ ያለብን የኛ ሲከፈት ጸሎት፣ ስግደት፣ ቅዱስ ቁርባን መቀበል ወዘተ መቶ የለብንም። እነዚህን እኛ ስናቆም የነሱ በመተት ይከፈትና የኛ ይዘጋል ማለት ነው።